ሰላም ጤና ይስጥልኝ አድማጭ ተመልካቾቻችን፣ ለዕለቱ የያዝናቸውን ዋና ዋና ጉዳዮች ማሰማት እንጀምራለን። አብራችሁን ቆዩ። የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ የሶማሌ ክልል በተለያዩ ፖሊስ ጣቢያዎች ከሕግ አግባብ ውጪ ታስረው የነበሩ 121 ሰዎችን መልቀቁን እንዲሁም ተፈርዶባቸው በማረሚያ ቤቶች የነበሩ 2 ጋዜጠኞችን በይቅርታ መልቀቁን አስታወቀ። ኢሰመኮ ማክሰኞ ህዳር 16 2018 ዓ.ም በሰጠው መግለጫ የሶማሌ ክልላዊ መንግስት የተራዘመ የቅድመ ክስ እስራትን በማስቀረት የተፋጠነ ፍትህን ማግኘትና በእስር ላይ ያሉ ሰዎችን አያያዝን በተመለከተ ለረጅም ጊዜ የዘለቁ ስጋቶችን ለመፍታት ተግባራዊ እርምጃዎችን መውሰድ መጀመሩን ማረጋገጥ ችያለሁ ብሏል። እነዚህ እርምጃዎች የተወሰዱት ኮሚሽኑ በክልሉ ካደረገው ጉብኝትና የክልሉን ርዕሰ መስተዳደር ሙስጠፌ መሐመድ በተገኙበት ከክልሉ ባለስልጣናት ጋር ጥቅምት 10 ቀን 2018 ዓ.ም ያደረገውን ውይይት ተከትሎ መሆኑን ጠቁሟል። ኢሰመኮ በውይይቱ በሶማሌ ክልል ውስጥ አበረታች የማሻሻያ እርምጃዎች መኖራቸውን ገልጿል። ከነዚህም መካከል በፖሊስ ጣቢያዎችና በማረሚያ ቤቶች ውስጥ የነበሩ ድብደባዎችና ስርዓታዊ ጥቃቶች መቆማቸው፣ ከሌሎች ክልሎች ጋር ሲነጻጸር የእስረኞች የዕለት ወጪ መጨመር፣ የተፈናቀሉ ሰዎችን ወደ ቀያቸው ለመመለስና መልሶ ለማቋቋም የተደረጉ ያሉ ጥረቶች እንዲሁም የሽግግር ፍትህን ተግባራዊ ለማድረግ የተወሰዱ የመጀመሪያ እርምጃዎች ይገኙበታል። ሆኖም ኮሚሽኑ በአፋጣኝ ትኩረት የሚሹ ያልተፈቱ ጉዳዮች ብሎ በገለጻቸው ላይ ስጋቱን አንጸባርቋል። እነዚህም በፋፈንና በጃራር ዞኖች አዋሳኝ በሆነው በደዋሌ አካባቢ ግጭቶች ጋር በተያያዘ ለተፈጸሙ የሰብአዊ መብት ጥሰቶች ተጠያቂነትን ማረጋገጥ፣ ጉዳት የደረሰባቸው ተጎጂዎች መልሶ ማቋቋም፣ ለታሳሪዎች የሚደረገውን አያያዝ ማሻሻልና ፍትህን የማግኘት እድላቸውን ማስፋት እንዲሁም ክስ ሳይመሰረት ለረጅም ጊዜ መታሰርን በተመለከተ ያሉትን ችግሮች መፍታትን ያካትታል። ከዚህ ቀደም ባሳለፍነው ዓመት ሰኔ ወር የኦጋዴን ብሔራዊ ነጻነት ግንባር ኦብነግ እንዳለው የድርጅቱ 2 ከፍተኛ አመራሮች በሶማሌ ክልል ኖሆብ ዞን ያለ ማዘዣ ክስ ወይም የህግ ስርዓት ባልተከተለ ሁኔታ ከተያዙ በኋላ ከምንም ጋር ሳይገናኙ ታስረው ይገኛሉ። ፓርቲው በወቅቱ የኖሆብ ዞን የፓርቲው ቅርንጫፍ ሊቀመንበር የሆኑት አያንሌ ያሲን ቡዱል እና የኤልወይኔ ወረዳ ቅርንጫፍ ኃላፊ የሆኑት ባሽር ኡስማን ቡዱል በኦልወይኔ በሚገኘው የኦብነግ ጽሕፈት ቤት በታጠቁ ሰዎች ከተወረረ በኋላ መያዛቸውና ወዳልታወቀ ማቆያ ስፍራ መወሰዳቸውን ገልጾ ነበር። ከተለቀቁ ታሳሪዎች መካከልም እነሱ ስለመኖራቸው የተባለ ነገር የለም። 2 ጋዜጠኞች በይቅርታ የተለቀቁት ባሳለፍነው ዓመት የተካሄዱ ሰፊ አፈናዎችን ተከትሎ ነው። የዓለም አቀፉ የጋዜጠኞች መብት ተቋማት ኮሚቴ ወይም ሲፒጄ ሪፖርት እንዳመለከተው የሚዲያ ህግ ማሻሻያው በፓርላማ ከጸደቀ በኋላ በግንቦት ወር ብቻ ቢያንስ 7 ጋዜጠኞች በመላው ኢትዮጵያ ታስረዋል። ሲፒጄ ማሻሻያው በ2001 በሚዲያ ህግ የተሰጡ ጥበቃዎችን የሚቀለብስና በኢትዮጵያ መገናኛ ብዙሃን ባለስልጣን ላይ የመንግስትን ቁጥጥር የሚጨምር ነው። በወቅቱ ከታሰሩት መካከል በሚያዝያ ወር ውስጥ የጅጅጋ ቴሌቪዥን ኔትወርክ መስራች አህመድ አውጋ ይገኝበታል። አህመድ እስር ቤት የገባው የ16 ዓመት ልጃቸው ሻፊ አብዲ ከሪም አሊ በፖሊስ ድብደባ በደረሰበት ጉዳት እንደሞተባቸው ከገለጹ አንድ አባት ጋር ቃለ መጠይቅ ካደረገ በኋላ ነው። እኚሁ አባት በቃለ መጠይቁ ወቅት ፍትህ እንዲሰጣቸው ጠይቀው አንድ የፖሊስ መኮንን ታዳጊ ልጄን ጭንቅላቱን ረገጠው ብለዋል። ልጁም ከዛ በኋላ ሆስፒታል ገብቶ ህይወቱ አልፏል። የሶማሌ ክልል ፖሊስ አዛዥ አብዲ አሊ በወቅቱ ለቀረበው ክስ ምላሽ ሲሰጡ ልጁ እንዲሁ ሞቷል፣ ተጠያቂ የሚሆን ማንም ሰው የለም ነበር ያሉት። ኢሰመኮ የክልሉ ፕሬዝዳንት የሆኑት አቶ ሙስጠፌ መሐመድ ኮሚሽኑ ያነሳቸውን ስጋቶች በአዎንታዊ መልኩ እንደተመለከቱት እና የተራዘመ የቅድመ ክስ ስርዓትን ለማስቀረት እንዲሁም የፍትህ ሂደቶችን ለማፋጠን ክልላዊ መንግስቱ በትኩረት እንደሚሰራ ቃል ገብተዋል ሲል ጠቅሷል። እንዲሁም ክልሉ በሽግግር ፍትህና ሰብአዊ መብቶች ግንዛቤ ላይ ከኢሰመኮ ጋር ትብብሩ እንደሚቀጥል ገልጸው ከጎረቤት ክልሎች ጋር በሚዋሰኑ የድንበር አካባቢዎች ጭምር ተጨማሪ ጥሰቶችን ለመከላከል እርምጃዎች እየተወሰዱ መሆኑን ተናግረዋል። የኢሰመኮ ዋና ኮሚሽነር ብርሃኑ አዴሎ በክልሉ የተወሰዱትን አበረታች እርምጃዎች አድንቀው ይህ እርምጃ በሌሎች ክልሎችም ሊደገም ይገባል ብለዋል። የሶማሌ ክልል መንግስት የቀሩትን የሰብአዊ መብቶች ጉዳዮችን ለመፍታት ጥረቱን እንዲቀጥል አበረታተዋል። በተጨማሪም ኮሚሽኑ በኢትዮጵያ ያለውን የሰብአዊ መብቶች ሁኔታ ለማሻሻል በክልል ደረጃ የሚቀርቡ ምክረ ሀሳቦች አፈጻጸም ላይ የሚያደርገውን ክትትልና የሰብአዊ መብቶች ውትወታ አጠናክሮ እንደሚቀጥል በድጋሚ አረጋግጠዋል። ወደ ሌላ ጉዳያችን ስናልፍ ኢትዮጵያ ዓለም አቀፍ የአየር ትርኢት ልታካሂድ ነው። የኢትዮጵያ አየር ኃይል 90ኛ ዓመት የምስረታ በዓልን በማስመልከት ዓለም አቀፍ የአየር ትርኢት ልታካሂድ መሆኑ ተገለጸ። የአየር ኃይሉ ዋና አዛዥ ሌተናል ጄኔራል ይልማ መርዳሳ በቅርቡ በዓለም ደረጃ ተወዳዳሪ የሆነ የአየር ትርኢት እናካሂዳለን ብለዋል።
ትርኢቱ ከሁሉም የዓለም ክፍሎች የተውጣጡ የአቪዬሽን ኤክስፐርቶች፣ ኢንጂነሮችና ፓይለቶች የሚሰባሰቡበት እንደሚሆንም ገልጸዋል። የአየር ትርኢቱ በመጪው ወርሃ ጥር አጋማሽ ይካሄዳል ተብሎ እንደሚጠበቅ የስፑትኒክ መረጃዎች አመልክተዋል። በአማራና በትግራይ ክልል የይገባኛል ውዝግብ ባለበት የራያ አካባቢ እገታ፣ ዝርፊያና ግድያ እየተስፋፋ መሆኑንና ወጣቶችን አስገድዶ ለውትድርና መመልመልም እየተበራከተ መምጣቱን ዋዜማ ካሰባሰባችው መረጃ ማረጋገጥ ችላለች። ይህ እገታ፣ ዘረፋና ግድያ ማንነትንና የፖለቲካ አመለካከትን መሰረት አድርጎ ጭምር የሚካሄድ በመሆኑ ፖለቲካው ለወንጀል ድርጊት ሽፋን ለመሆኑ ምስክር ነው ይላሉ ወንድማቸውን 600 ሺህ ብር ከፍለው ከእገታ ያስለቀቁና በውጭ ሀገር የሚኖሩ እማኝ። በትግራይ ክልል ዘላቂ ሰላም ለማስፈንና ልማትን ለማረጋገጥ ወጣቱ የነቃ ተሳትፎ ማበራከት አለበት። ትዴፓ በትግራይ ክልል ዘላቂ ሰላም ለማስፈንና ልማትን ለማረጋገጥ ወጣቱ የነቃ ተሳትፎ ማበረከት እንዳለበት የትግራይ ዴሞክራሲያዊ ፓርቲ ወይም ትዴፓ ገለጸ። የቀድሞ ህወሓት በትግራይ የሚያካሄዳቸው እንቅስቃሴዎች በህዝብ ላይ እንደመቀለድ የሚወሰድ መሆኑንም ገልጸዋል። የትዴፓ በመጪው ምርጫ ለመወዳደር ዝግጅት እያደረገ መሆኑን አስታውቋል። የትግራይ ዴሞክራሲያዊ ፓርቲ ዋና ጸሐፊ ሙሉ ብርሃን ኃይሌ ለኢትዮጵያ ዜና አገልግሎት እንዳሉት የክልሉ ህዝብ ያጋጠሙትን ተግዳሮቶች ለመፍታት ወጣቱ የነቃ ተሳትፎ ማድረግ ይጠበቅበታል። በተለይም ክልሉ ዘላቂ ሰላም እንዲመጣ ወጣቱ በመጪው ምርጫ ንቁ ተሳትፎ ማድረግ እንደሚጠበቅበት ጠቁመው ለዚህም በፖለቲካ ሂደቱ ወጣቱ የራሱን አስተዋጽኦ ለማበርከት የሚያስችሉት ተግባራትን ፓርቲያቸው እያከናወነ መሆኑን ተናግረዋል። በክልሉ ሁሉም የሚሳተፍበት በዲሞክራሲያዊ መንገድ የተመረጠ ፓርቲ ወደ ስልጣን እንዲመጣ የማድረግ ስራ ትኩረት እንደተሰጠው አመልክተዋል። ከዚህ ውስጥም ከተለያዩ አደረጃጀቶች ልሂቃንና በክልሉ የሚንቀሳቀሱ የፖለቲካ ፓርቲዎችን ጨምሮ ከሲቪክ ማህበራት ጋር በቅንጅት የመስራት ጅማሮ መኖሩንም አስታውቋል። ፓርቲው ዲሞክራሲያዊ በሆነ መንገድ በመጪው ምርጫ ለመወዳደር እየሰራ መሆኑን የተናገሩት በአሁኑ ወቅት የትግራይ ህዝብ ከምንም በላይ የሚፈልገው ሰላም፣ ልማትና ዲሞክራሲ መሆኑን ጠቅሰው ይህን ለማሳካት የጋራ ትግል እንደሚያስፈልግ ነው ዋና ጸሐፊው አቶ ሙሉ ብርሃን የገለጹት። ህዝቡ ያለ ስጋት ስለ ልማት እንዲያስብ የሁሉም ዜጋ ርብርብ እንደሚያስፈልግ አብራርተዋል። በሌላ በኩል የቀድሞ ህወሓት በትግራይ ክልል መጪው ምርጫ እንዳይሳካ ለማድረግ የሚያከናውናቸው ተግባራት በህዝብ ላይ እንደመቀለድ የሚወስኑ መሆናቸውን ገልጸዋል። ከህወሓት ተፈጥሯዊ ባህሪ አኳያ ሰላማዊ ትግልን የሚሸሽና የማይፈልግ ነው ያሉት ዋና ጸሐፊው የቡድኑ አባላት በሐሳብ የበላይነት የማያምኑ መሆናቸውንም ገልጸዋል። ይልቁንም በክልሉ ብጥብጥና ሁከት በመፍጠር ምርጫ ለማወክ በግርግር ስልጣን ለማግኘት እየተንቀሳቀሱ እንደሆነም አንስተዋል። ማንኛውም ወገን ለህዝብ ሰላምና እድገት የሚያስብ ከሆነ በህጋዊ መንገድ ተመዝግቦ ለምርጫ ራሱን ማዘጋጀት እንዳለበትም የጠቀሱት ዘገባው የኢትዮጵያ ዜና አገልግሎት ነው። በመጨረሻም ኢትዮጵያ የዓለም አቀፍ የንግድ መስመሮች አካል መሆን እንዳለባት የፈረንሳይ የምድር ኃይል አዛዥ ጄኔራል ፒየር ሺል ገለጹ። ከቀናት በፊት በሁለትዮሽ ወታደራዊ ጉዳዮች ከኢፌዴሪ መከላከያ ሰራዊት ጄኔራል መኮንኖች ጋር የመከሩት ጄኔራሉ የተለያዩ ተቋማትን ከጎበኙ በኋላ ከጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ጋርም ተወያይተዋል። ኢትዮጵያ የባህር በር በሰላማዊ መንገድ ለማግኘት ያላትን ፍላጎት እንዴት ይመለከታሉ በሚል ከመከላከያ ሚዲያ ጋዜጠኞች ለተነሳላቸው ጥያቄ ምላሽ የሰጡት የፈረንሳይ የምድር ኃይል አዛዥ ጄኔራል ፒየር ሺል ኢትዮጵያ በጣም ትልቅ አገር ናት፣ በጣም ትልቅ የኢኮኖሚ ኃይልና ሕዝብም ያላት በመሆኑ የዓለም አቀፍ የንግድ መስመሮች አካል መሆን አለባት ብለዋል። ከኢትዮጵያ ጋር የተካሄደው ወታደራዊ ትብብር ዋነኛ ዓላማም ፈረንሳይ ከኢትዮጵያ ጋር ያላትን ትብብር ለማሻሻል አዲስ አበባ በመገኘቴ በጣም ኮርቻለሁ ብለዋል። ስለዚህ ትብብራችን በዋናነት የወታደራዊ ቁሳቁስ ድጋፍ፣ የሰላም ማስከበር ስራዎች፣ የፈንጂ አወጋገር ተግባራት ላይ በሰው ኃይል ስልጠናና በሌሎችም ነው ብለዋል። ጄኔራሉ ኢትዮጵያ የቀጠናውን ደህንነት ለማስጠበቅ ዋነኛ ተዋናይ መሆኗን ገልጸው የኢትዮጵያ ተሳትፎ እጅግ አስፈላጊ መሆኑንና እንደ ፈረንሳይ ሰራዊት ተወካይ የኢትዮጵያን ሰራዊት እንደሚደግፉም አንስተዋል። የኢትዮጵያን ሰራዊት ተሳትፎ በማድነቅ ኢትዮጵያ በጣም ትልቅ አገር ናት፣ በጣም ጠንካራና ትልቅ ሰራዊትም አላት፣ ከዚህ ሰራዊት ብዙ የምንማረው ነገር አለ ሲሉም አስረግጠው መናገራቸውን የመከላከያ ኦንላይን ሚዲያ ለኢትዮጵያ ዜና አገልግሎት የላከው መረጃ ያመለክታል። ከሰሞኑ በአዲስ አበባ የሚገኘው የኢፌዴሪ መከላከያ ሰራዊት ዋናው መምሪያ የዓለም ሀያላንን ጨምሮ የተለያዩ ሀገራት የጦር መሪዎችን ማስተናገዱ ይታወሳል።